ህይወት ነበር። ምንድነው ጥሩ ተማሪዎች ናቸው፣ ትማራለህ፣ ስጨርስ ትመረቃለህ፣ ጥሩ ትዳር ትይዛለህ፣ ጥሩ ስራ ትይዛለህ፣ ከዛ ላይፍን ትገፋለህ፣ ትወልዳለህ፣ ልጆችን አሳድገህ እነሱ ይጦሩሃል፣ ትሞታለህ። that's it. is that really you? ለዚህ ነው የተፈጠርከው? ወልደ ለመሞት ፐርፐዝ የሌለው ህይወት ነው በነገራችን ላይ ማለት ነው። ህይወት 80 ዓመት ኖረህ ለምን እንደኖርክ ካላወቅከው ከስራሃል። ሞት አይደለም የሰው ልጅ ከባዱ ጥያቄ። ከባዱ ነገር ህይወትን ያለ ፐርፐዝ መኖር፣ ያለ ዓላማ መኖር በጣም ክፉ ነገር ነው። አራተኛው what shall I do then? ስለዚህ ምንድነው ማድረግ ያለብኝ? ይሄ ደግሞ question of ability. You don't see a bird who cannot fly naturally. ተፈጥሮ ከሆነ ትበራለች። ለመብረር አትጸልይም። ዛፍን ፍሬውን ተክለህ አድርቀህ እዛው እንትን ውስጥ ውሃ ካጠጣኸው ቤዚክ ነገር ከሰጠኸው እግዚአብሔር እዛ ውስጥ ኤቢሊቲ ሰጥቶታል እንዲበቀል ዛፉ። አንተ መጸለይ አይጠበቅብህም። ምን ማለት ነው? አብራራ። በጣም እግዚአብሔር ሲፈጥርህ ኤቢሊቲን ውስጥ ሰጥቶ ነው የፈጠረህ። አሁን ለምሳሌ እግዚአብሔር ዛፍን ሰጠን አይደል? በጣም ትልቅ ምሳሌ ልስጥህ። ዛፍ ውስጥ ጠረጴዛው አለ፣ ወንበሩ አለ፣ ወረቀቱ አለ፣ አውሮፕላኑ አለ። everything is in the tree. You have to source it out. በጸሎት አይደል ታዲያ እሱን የምናደርገው? ዛፉን አንድ ሰው ዝም ብሎ አይቶ ጠረጴዛ ላይ ያደርግ አይችልም። ማሰብ፣ መጠየቅ። yes sir. እንድታስብ እግዚአብሔር ያን አቢሊቲ ሰጥቷል። you think ሰዎች የሚያስቡ ይመስላል? that's the problem. አሁን ስሜት ድሪቨን ነን ወይንስ ኢንቴሌክቹዋል ድሪቨን የሆነን ሰዎች ነን ነው ጥያቄው። our ability we don't know it እና ሁሉ ጊዜ እንጨነቃለን። እኔ ለምንድን ነው እንዲህ ማድረግ ያቃተኝ? እኔ እኮ አልችልም። ዳውት እኔ እኮ እንደዚህ ነኝ ብለህ ዲፕሬሽን። ያ ነገር ዲፕ ኢንሳይድ ሰብኮንሽስ ማይንድ ላይ ስቶር ታደርገውና you think you're that person, you're that disabled person. እግዚአብሔር ሲፈጥርህ አቢሊቲውን ውስጥ አድርጎ ነው። ለምሳሌ ይሄ አይፎን ከመሰራቱ በፊት በደንብ ቴስት ተደርጎ ነው የተሰራው። 100 millions of times ፌል የሚያደርግበትን ስታተስ ያውቁታል። እንዴት መጠቀም እንዳለባቸው ያውቁታል። ምን ያህል ጊዜ መጠቀም እንዳለባቸው ያውቁታል። ሶፍትዌሩ እንዴት መስራት እንዳለበት ያውቁታል። ከዛ በኋላ ነው እርግጠኛ ሲሆኑ for their name sake ለሬፑቴሽናቸው ሲሉ፣ ሬፑቴሽን ሚኒንጉ ኔም ሴክ ነው። ለዛ ሲሉ ኢሜጃቸውን ፕሪንት ያደርጉበታል። it's very important. ብራንዱን ፕሪንት ያደርጉበታል። አየህ እግዚአብሔር አንተን ኢሜጁን ፕሪንት አድርጎብሃል። መጀመሪያ ጀነሲስ ገና ሲጀምር you know what the meaning of Bible is? First of all, basic information before leaving earth. ማኑዋል ማለት ነው። thank you very much. የሱን ኢሜጅ በአምሳዬ ልፍጠራችሁ፣ በማንነቴ ልፍጠራችሁ። የሱ አምሳዬ ዲፌክቲቭ አይደለም። even though እግር ሳይኖር ብትወለድም የሆነ ፐርፐዝ አለው፣ የሆነ አቢሊቲ ኖሮ ነው የምትፈጠረው። I believe, yeah. አብዛኞቻችን ያንን ነገር አናውቀውም። ፒውር የእግዚአብሔርን ማንነት